እንደምን አደራችሁ እንደምን ቆያችሁ። አምላካችን እግዚአብሔር ስሙ የተመሰገነ ይሁን። በቀደሙት አባቶቻችን በቤተክርስቲያናችን ስርዓት ዘወትር እንደ ቤተክርስቲያንም ስርዓት ዘወትር ከቅዳሴ ከወንጌል ከተነበበ በኋላ ወንጌሉ ለተወሰኑ ደቂቃ ምን እንደሆነ ይተረጎማል። የቀደሰው ካህን ይህንን ያደርጋልና እኛም እግዚአብሔር በረዳን መጠን ለትንሽ ደቂቃ የተነበበውን ወንጌል እንነጋገራለን ማለት ነው። የሉቃስ ወንጌል ምዕራፍ 24 ከቁጥር 44 ጀምሮ ነው የተነበበው። እንግዲህ በዚህ የመጨረሻው የቅዱስ ሉቃስ የወንጌል ክፍል የምናየው ሐዋርያትን ወይንም 20 የተባሉትን የጌታ ቤተሰቦች መድኃኒታችን ኢየሱስ ክርስቶስ ወደ ደብረ ዘይት ተራራ ይዟቸው እንደሄደ በዚያም እንዲያስተውሉ በኦሪቱ ምን ተብሎ ስለ እርሱ እንደተነገረ ምን ተብሎ እንደተጻፈ እንዲያስተውሉ ከባረካቸው በኋላ በዚያ በደብረ ዘይት ተራራ መድኃኒታችን ከፍ ከፍ እንዳለ እንዳረገ የሚነገርበት የመጽሐፍ ቅዱስ ክፍል ነው። በቤተ ክርስቲያናችን ስርዓት ይህ ወቅት መድኃኒታችን ኢየሱስ ክርስቶስ ምርኮን ማርኮ ወደ ሰማይ ማረጉን የሚነገርበት የምናስብበት ታላቅ ዕለት ነው። ከ9 የጌታ አበይት በዓላት አንዱ ዕርገት ነው። ሁላችሁም ታውቃላችሁ። ለዚህ ነው ቅድም ዲያቆኑ በወንጌል ላይ ከብሉይ ወይንም ደግሞ ከኦሪቱ ክፍል የዳዊትን መዝሙር አንስቶ አርገ እግዚአብሔር በይባቤ ወእግዚእነ በቃለ ቀርን እግዚአብሔር በምስጋና ወደ ሰማይ እንዳረገ ይህ የመጽሐፍ ቅዱስ ክፍል ያለው በኦሪቱ ነው። አሁን አንድ ሰው ካላስተዋለ ካልተረዳ ይህ ስለማን እንደተነገረ ሊያውቅ አይችልም ማለት ነው። ምናልባት የምታስታውሱ ከሆነ በዚህ በሐዋርያት ሥራ ምዕራፍ 8 ላይ ያ ኢትዮጵያዊው ጃንደር ሲያነብ የነበረውን የመጽሐፍ ቅዱስ ክፍል እንዳልተረዳ እንዳላወቀው ስለማን እንደሚናገር ግራ እንደገባው እና እግዚአብሔር መንፈስ ቅዱስ ካልገለጸልን በስተቀረ እግዚአብሔር ካልባረከን በስተቀረ መረዳት አንችልም። መጽሐፍ ቅዱስን ሲያነብ የኦሪትም ሆነ የሐዲስን ኪዳን መጽሐፍ ሲያነብ ይህንን በረከትን ከእግዚአብሔር መሻት መፈለግ አለበት ማለት ነው። ለዚህ ነው ይህንን መጽሐፍ ስናነብ ከእናንተ ሳለው በሙሴ በኦሪት ስለኔ የተነገረውን ነገር አልተረዳችሁትም፣ በመዝሙራትም ስለኔ የተጻፈውን ሁሉ ይፈጸም ዘንድ ይገባል ብሎ እንዲያስተውሉ አደረጋቸው እና በመዝሙራት በተደጋጋሚ ጌታችን እንደሚያደርግ ምርኮን ማርኮ አረገ እግዚአብሔር ፄው ከፄዋ ምርኮን ማርኮ እንደሚያደርግ ወደ ሰማይ ከፍ ከፍ እንደሚል ተናግሯል እና ይህንን እንዲያስተውሉ አደረጋቸው ይላል። ከዛ በኋላ አይምሯቸውን ከፈተላቸው። ክርስቶስ መከራ ይቀበላል፣ በሦስተኛው ቀን ከሙታን ይነሳል፣ በስሙም ንስሐና የኃጢአት ስርየት ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል ተብሎ እንዲሁ ተጽፏል፣ እናንተም ለዚህ ምስክሮች ናችሁ አላቸው እና ይህ በሚያስደንቅ መልኩ በቤተ ክርስቲያናችን በንግግር ብቻ ሳይሆን በተግባርም ላስተዋለው ሰው በተግባርም ሁል ጊዜ የሚሰበክ ነገር ነው። ቅድም ከኦሪቱ ክፍል ከመዝሙራቱ ዲያቆኑ ይህንን ዝማሬ እግዚአብሔር በእልልታ እንዳረገ አርገ እግዚአብሔር በይባቤ እያለ ዘምሮልናል። በኋላ ደግሞ ልክ የቅዳሴው ፍጻሜ ሲሆን ይህንኑ የመጽሐፍ ቅዱስ ክፍል በካህናቱ እዚህ ቆሞ ሲባርኩ የቀደሰው ካህን ሲባርክ ባርኮ በሰላም ግቡ ሲል ዲያቆኑ ያንን በዛ የተከናወነውን እንድናስብ እንድናስተውል ሁል ጊዜ አንድ ክርስቲያን ከነዚህ መሰረታዊ ነገሮች ከነዚህ መሰረታዊ ሐሳቦች መራቅ የለበትም። ዕርገት
ለክርስቲያን በሙሉ ትልቅ ተስፋ ነው፣ መሰረት ነው። ጌታችን ያረገው ቅዱስ ዳዊት ይናገራል እኮ አይቴ ጎይም ቅድመ ገጽከ እመኔ ያረግ ውስተ ሰማይ የኔ ያለው ከፊት ወዴት መሸሽ አንተ በሁሉ ቦታ አለህ ይላል። እግዚአብሔር በሁሉ ቦታ ያለ አምላክ ነው። ማረግ መውጣት መውረድ ለሰው ነው እንጂ ለእግዚአብሔር አይደለም። ነገር ግን ለእኔና ለእናንተ ይህ ተስፋ እንዲሆነን መሰረት እንዲሆነን ስጋችን ደክሞ የነበረው ተስፋ የሌለው ስጋ እንደገና ደግሞ በክርስቶስ ዳግም መታደሱን እንድንረዳ እንድናውቅ የሰው ልጅ ዋጋው እጅግ ብዙ እንደሆነ እንድንረዳ እኔና እናንተ የለበስነው ስጋ በርቀት ሳይሆን በርቀት ከፍ ከፍ አለ፣ ወደ ሰማይ አረገ። ይህንን እንድናይ ቤተክርስቲያን እንግዲህ ሁል ጊዜ በዚህ በስርዓተ ቅዳሴው በአገልግሎቱ ታስተምረናለች፣ ትነግረናለች ማለት ነው። ከዛም በኋላ ደግሞ ይህንን ነግሯቸው በኢየሩሳሌም እንዲቆዩ ከመንፈስ ቅዱስ ኃይልን እስከሚያገኙ ድረስ የበለጠ ደግሞ መንፈስ ቅዱስን ታጥቀው ወደ ዓለም ወጥተው ማገልገል ስላለባቸው ያንን መንፈስ ቅዱስ እስከሚቀበሉ ድረስ በኢየሩሳሌም እንዲቆዩ ነግሯቸው ወደ ሰማይ አረገ። በጣም በሚገርማችሁ ሁኔታ ክርስቶስ አስቀድሞ እሰቀላለሁ ወይ መከራ እቀበላለሁ በሚል ጊዜ በጣም ይደነግጡ ነበር፣ ያዝኑ ነበር፣ ይጨነቁ ነበር። አይ ይሄ አይሁንብህ ብሎታል ቅዱስ ጴጥሮስም እንደምትሳውቁት። ቅዱስ ጴጥሮስ ይሄ አይሁንብህ ሲለው አንተ ሰይጣን ከኋላ ዘወር በል ነው የተባለው። ለምን ክርስቶስ ወደዚህ ዓለም የመጣበት ዋናው ምክንያት የኔና የናንተን ዕዳ በደል ተሸክሞ ያንን ለማጥፋት ስለሆነ ይህ ሊሆን ግድ ስለሆነ ከዚህ ሊያቅሞም የሚችል ስለሌለ ነው ቅዱስ ጴጥሮስ እንደዛ የተባለው። እና በዚህ ሁኔታ ያዝኑ ነበረ። ነገር ግን እዚህ ጋር ስትመለከቱ ደስ እያላቸው እያመሰገኑ ሄዱ፣ ተመለሱ በደስታ። ለምን? ጉዳዩን ስለተረዱት ነው። አሁን ወደ መስመር ስለመጡ ነው። እርገት ማለት ወደ ሰማይ መውጣት ማለት ያ ወደ ሰማይ የወጣው መልሶ እንደገና ወደኛ እንደሚመጣ ስላመኑ ስለገባቸው ነው። እና አንድ ክርስቲያን ይህንን መረዳት ማወቅ ተስፋ ማድረግ ያስፈልገዋል ማለት ነውና አምላካችን እግዚአብሔር እንግዲህ ዛሬ ትልቅ በዓል ነው። በዚህ በዓል ደግሞ መድኃኒታችን ኢየሱስ ክርስቶስ አረገ እንዳልን ሁሉ ተነሳ እንዳልን ሁሉ እኛም እንደዚሁ ሞተን እንደማንቀር እንደምንነሳና የዘላለም ሕይወት እንዳለን ከፍ ከፍ ብለን በሰማዩ ስፍራ በተዘጋጀልን በአባታችን ቤት እንደምንኖር የዘላለም ሕይወት እንዳለን እንድናስብ ያስታውሰናል ማለት ነው። አምላካችን እግዚአብሔር ይህንን እንድናስብ ሁላችንን ይርዳን። ወስብሐት ለእግዚአብሔር።